ፖዚቲቭ ቲንኪንግ ወይም ቀና አስተሳሰብ በሚባልበት ጊዜ አይምሯችን ላይ የሚመጣው ጥሩን ብቻ መርጦ መመልከት፣ መጥፎ ነገሮችን ማስወገድ የሚል ነው። ትክክለኛው ትርጉም ግን ይሄ አይደለም። ጥሩውን እናያለን፣ የተሻለ ጥሩ እናደርገዋለን፣ መጥፎውን እናያለን፣ ወደ ጥሩም እንቀይረዋለን፣ ችግርን እናያለን፣ የመፍትሄ ሐሳብንም እናመነጫለን። ፖዚቲቭ ቲንኪንግ እውነተኛ ትርጉሙ ይሄ ነው። በዚህ ቪዲዮ በኖርማን ቪንሰንት ፔል የተጻፈውን The Power of Positive Thinking የቀና አስተሳሰብ ኃይል የሚለውን መጽሐፍ የምንዳስሰው ይሆናል። እስከ መጨረሻው ድረስ አብራችሁን ከቆያችሁ የዚህ መጽሐፍ ተሸላሚም ትሆናላችሁ። ሰንፔር ማለት ቀደምት ኢትዮጵያውያኖች በእባብ በሚነደፉበት ጊዜ መርዙን ለማክሸፍና ለማውጣት የሚጠቀሙበት የከበረ ማዕድን ነው። በአሁኑ ሰዓት የመረዘን እባብ ሳይሆን አስተሳሰብ ነው። ይህን አስተሳሰብ ማከም ደግሞ የኛ ኃላፊነት ነው በሚል የቻናላችንን ስም ሰንፔር ሚዲያ ብለነዋል። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ካደረጋችሁ ሰንፔራዊ የሆኑ የማህበረሰብን ቁስል የሚያክሙ መረጃዎች፣ መጽሐፍ ዳሰሳዎች፣ የፖድካስት ፕሮግራሞች በየሳምንቱ ወደ እናንተ ይደርሳሉ። ወደ ዳሰሳው እንመለስ። እንግዲህ ከዚህ መጽሐፍ ላይ የምንወስደው የመጀመሪያው ነጥብ በራስ መተማመን የሚል ነው። ቀና ማሰብ ስንል እንግዲህ ቀና የምናስብበት አንዱ ምክንያት በራስ መተማመናችን የተሻለ እንዲሆን ነው። በራስ መተማመን ማለት መድረክ ላይ ማውራት ብቻ አይደለም፣ ከሰዎች ፊት ቆመው ማውራት ብቻ አይደለም። አንድን ስራ መስራት እችላለሁ ብለን እንድናስብ የሚያደርገን ራሱ በራስ መተማመን ነው። በየዕለቱ የምናደርጋቸው ድርጊቶች፣ የምንሰራቸው ስራዎች እንድንሰራቸው ከጀርባ ሆኖ የሚገፋን ኃይል በራስ መተማመን ነው። እሱን ለማሳደግ ደግሞ ስለራሳችን ስለ አካባቢያችን የምናስበው ነገር ቀና መሆን መቻል ይጠበቅበታል። ሁለተኛው እንግዲህ ሰላማዊ የሆነ አይምሮን መፍጠር መቻል እንደሚጠበቅብን ነው። ሰላማዊ የሆነ አይምሮን መፍጠር መቻል ጥቅሙ ምንድነው ካለን ደግሞ ያ ሰላማዊ የሆነ አይምሮ ነው ትክክለኛ የሆኑ ሐሳቦችን፣ ውጤታማ የሆኑ ነጥቦችን ማመንጨት የሚችለው። እንዴት እንፈጥረዋለን ስንል ደግሞ በአካባቢያችን በጣም የሚመርዙን የሚበክሉ ሰዎች ካሉ ከነዛ ሰዎች መራቅ መቻል ይጠበቅብናል። ምናልባት በሐሳብ እንኳን መራቅ ባንችል ማህበራዊ ሚዲያ ላይ ቀና ነገሮችን በማየት ጥሩ ነገሮችን በማንበብ ያንን መጥፎ ነገር በጥሩ እየተካ ነው እየቀየር ነው መሄድ መቻል ይጠበቅብናል። ይህንን በምናደርግበት ሰዓት ላይ ነው ትክክለኛ ውጤትን የምናመጣው። አብዛኞቹ ዓለም ላይ ከፍተኛ የሆነ ለውጥን ውጤትን ያመጡ የፈጠሩ ሰዎች የሚገለጹበት አንዱ ባህሪ ምንድነው? ከራሳቸው ጋር ሆነው የሚያሳልፉት ቀና የሆኑ ነገሮችን የሚመረምሩበት፣ መጥፎ ነገሮችን ወይም ችግሮችን እያዩ ደግሞ እንዴት ወደ መፍትሄ ሊቀይረው ብለው የሚያስቡበት፣ ለራሳቸው የሚሰጡት ጊዜም ስላላቸው ነው። ይህ ጊዜ ደግሞ ሰላማዊ የሆነ አይምሮን ፈጥሮላቸው ያ አይምሮ ደግሞ ያለውን ኃይል ተጠቅመው ትክክለኛ ውጤትን እንዲያመጡ ያደርጋቸዋል ማለት ነው። ሶስተኛው ወጥ የሆነ አቋም ማሳየት መቻል ይጠበቅብናል። ምን ማለት ነው? አንዳንዴ በቃ ሞቲቬት እንሆናለን፣ እንነቃቃለን። ዛሬ በቃ ጤነኛ ጠንቀና ምናምን ሐሳብ ነው ማስበው እንላለን። ዛሬ ስላልን አይደለም። በአንድ ቀን መነሳሳት፣ መነቃቃት፣ መገረም፣ መደነቅ ውስጥ ላይፍን ወይም ህይወትን መቀየር አይቻልም። ልማድን መቀየር አይቻልም። ስለዚህ ያንን የምናደርገው ነገር ቋሚ መሆን አለበት፣ ወጥ መሆን አለበት፣ ዲሲፕሊን መሆን መቻልም ይጠበቅብናል የሚለውን በኖርማን ቪንሰንት ፔል ከተጻፈው መጽሐፍ ላይ እንወስዳለን ማለት ነው። ሌላው ደግሞ ከዚሁ መጽሐፍ ላይ የምንወስደው ወሳኝ ነጥብ ምንድነው ካላችሁን ቀና የሆኑ ሐሳቦችን ማሰብ የምንፈልግ ከሆነ ጸሎት ማድረግ በራሱ አንዱ መንገድ ነው ማለት ነው። እንግዲህ ጸሎት ማድረግ እንዴት ነው መንገድ ይሆናል ስንል በየትኛውም ሃይማኖት እምነት ውስጥ በምንኖርበት ጊዜ የምናደርገውን ጸሎት ብንመረምረው እያንዳንዱ ግጥሞች ውስጥ እያንዳንዱ ስንኞች ውስጥ ያሉት ሐሳቦች መልካም የሆነ ኢነርጂን የሚያንጸባርቁ እኛ እንኳን ባንችል ብንቸገር ፈጣሪ ከኛ ጋር ሆኖ ሊያደርግ የሚችላቸው ሊያበረታን የሚችላቸው ነገሮች የሚያስቀምጥ ስለሆነ እዛ ላይ መበርታት ያስፈልገናል። አምስተኛው ደግሞ ከዚሁ መጽሐፍ ላይ የምንወስደው ነጥብ የራስን ደስታ ራሳችንን መፍጠር መቻል ይጠበቅብናል። አንዳንድ ጊዜ ደስታችን ውጫዊ የሆኑ ነገሮች ላይ በጣም የተገደበ ይሆናል። ምን ማለት ነው? በቃ እንትን ሲኖረኝ ነው የምደሰተው፣ ከእንትና ጋር ስውል ነው የምደሰተው፣ እሷ ከሌለች ምናምን እንድንል ያደርገናል። ከዚህም ወጥተን የራሳችንን ደስታ የምንፈጥረው እኛው ነን የሚል እሳቤን አይምሯችን ውስጥ መፍጠር መቻል ይጠበቅብናል። ይህንን የመጽሐፍ ዳሰሳ እያቀረብኩላችሁ የምገኘው ይድነቃቸው አባይን ነኝ ከሰንፔር ሚዲያ። የዚህ ፕሮግራም ስም ደግሞ ሰንፔር መጽሐፍ ይሰኛል። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ብታደርጉት፣ ሀሳብ አስተያየታችሁን ኮመንት ላይ ብታስቀምጡልን ከእናንተ የሚቀነስ የለም። ለእኛ ግን ብዙ ስለሚጠቅመን የተሻሉ ስራዎችንም እንድንሰራ ስለሚያደርገን ይህን እንድታደርጉ እጋብዛችኋለሁ። ወደ ዳሰሳው እንመለስ። ስድስተኛው ነጥብ ደግሞ ፍርሃትና ድንጋጤ እኛ ላይ ሊያደርሱ የሚችሉትን ጉዳት መቀነስ መቻል ይጠበቅብናል። ምን ማለት ነው? ዛሬ ላይ ያልተሳኩልን ነገሮች ስናስብ ሀገራችን ላይ ያሉትን ጦርነቶች፣ ግጭቶች፣ እርስ በርስ መከፋፈሎች በምናስብበት ጊዜ ላይ ግራ መጋባቶች ሊከተን ይችላል፣ ፍርሃቶች ሊከተን ይችላል፣ ድንጋጤዎች ሊከተን ይችላል። ይሄ ማለት ደግሞ ድንጋጤው ስላለመግባት ብለን ያለውን ሁኔታ እንክደዋለን፣ ጦርነት የለም እንላለን ማለት ደግሞ አይደለም።
ያለውን ነገር አምነን እንቀበላለን። ይሄን ነገር ለመቀየር ግን እኔ ምን ማድረግ አለብኝ? ቢያንስ ያለውን ጦርነት ባልፈታው እንኳን ጦርነቱን ላለማባባስ ግን ኃላፊነቴን መወጣት እችላለሁ። ስራዬ ላይ ማተኮር፣ መልካም ነገር ላይ በማተኮር ከኛ የሚጠበቀውን ኃላፊነት በመወጣት ልጆች ምን የምታሳድጉ ሰዎች ካላችሁ ደግሞ ለልጆቻችሁ መልካም ነገር በመናገር ሚዲያ ላይ ሐሳብ የምናቀርብ ሰዎች ካለ ሚዲያ ላይ ደግሞ ቀና የሆነ ሰላምን፣ ፍቅርን፣ አንድነትን የሚሰብኩ ነገሮችን ብናስተላልፍ ብንገልጽ ደግሞ የተሻለ ውጤትን እናመጣለን። እንግዲህ ፍርሃት የምንለው ነጥብ በዚህ መልኩ ለማሸነፍ የምንጓዝ የምንሰራ የምንጥር ከሆነ ቀጣዩ ወሳኝ የሚሆነው ነጥብ ደግሞ ምንድነው? ኤክስፔክት ዘ ቤስት የሚል ነው። እንደው በጣም መወደው አባባል አለ ኢንጆይ ዘ ጆርኒ ኤንድ ኤክስፔክት ዘ ቤስት የሚል ምን ማለት ነው? ነገን በምናይበት ጊዜ በጣም ትልቅ ነገርን፣ መልካም ነገርን፣ ጥሩ ነገሮችን መጠበቅ መቻል ይጠበቅብናል። ያንን እንጠብቃለን ማለት ግን እዛ ላይ ተንሳፈን ደግሞ እንቀራለን ማለት አይደለም። ኤክስፔክት ዘ ቤስት እንደምናደርገው ሁሉ ጆርኒውን ደግሞ ኢንጆይ ማድረግ አለብን፣ ወይም መንገዱን እያጣጣምን መጓዝ መቻል ይጠበቅብናል የሚል ነው። ሌላው በተቻለን መጠን የምንናገራቸው ነገሮች መልካም ቢሆኑ ጥሩ ነው። መልካም ቢሆኑ ስላችሁ በቃ ማድነቅ ማበረታት ምናምን ብቻ አይደለም። አንድ ሰው ችግር ካለበት ክፍተት ካለበት ክፍተቱን ልንነግረው ይገባል። ክፍተቱን ስንነግረው ግን ከመልካም እይታ አንጻር ነው መንገር ያለብን። ያንን ሰው ተስፋ አስቆርጠን ለማስቆም ሳይሆን ያንን ክፍተቱን አሻሽሎ የተሻለውን ማንነቱን እንዲያወጣ ቀና ነገር በማሰብ ቢሆን መልካም ነው ብዬ የማቀርብላችሁ ይድነቃቸው አባይነህ ነበርኩኝ ከሰንፔር ሚዲያ። ይህ ፕሮግራማችን ደግሞ ሰንፔር መጽሐፍት ይሰኛል። በዓለም ዙሪያ የተጻፉ ማህበረሰብን ቀና በሆነ መንገድ ሊያንጹ፣ ሊገነቡ፣ ሊጠቅሙ ይችላሉ፣ አንባቢ ትውልድን ይቀርጻሉ ብዬ የማምንባቸውን መጽሐፎች ዳሰሳ የማደርግበት ፕሮግራም ነው። ይሄኛው 14ኛ መጽሐፋችን ነው። The Power of Positive Thinking ይሰኛል። ደራሲው ኖርማን ቪንሰንት ፔል ነው። ይህንን መጽሐፍ ደግሞ ማግኘት የምትፈልጉ ሰዎች ካላችሁ ከዳሰሳው በተጨማሪ መጽሐፉን ሊሰጣችሁ ዝግጁ የሆነው አጋራችን ሀሁ የመጽሐፍት መደብር ነው። ሜክሲኮ ደብረ ወርቅ ህንፃ ምድር ፍሎር ላይ እንዲሁም 4 ኪሎ አብርሆት ላይብራሪ አጠገብ ይገኛሉ። መጽሐፎች የህሊና ምግቦች ናቸው ሲሉም ይደመጣሉ። ይህን ብቻ አይደለም፣ በታሪክ በፍልስፍና እንዲሁም በተለያዩ ዘርፎች ላይ የሚገኙ መጽሐፎችን በተመጣጣኝ ዋጋ ያቀርባሉ። 10 መጽሐፎች ለሚገዙ ሰዎች ደግሞ 1 መጽሐፍ በነፃ ይሰጣሉ። እንዴ 10 መጽሐፍ ከየት ነው ብር አምጥተን የምንገዛው ካላችሁ ደግሞ በአንድ አይደለም የምትገዙት። ምናልባት በአመት ሊሆን ይችላል፣ በ2 ዓመትም ሊሆን ይችላል። ይመዘገብላችኋል። 10ኛው መጽሐፍ ላይ ግን የደረሳችሁ ቀን 1 ተጨማሪ መጽሐፍ ይሰጣችኋል። ይሄ ብቻም አይደለም። እዚህ ቪዲዮ ኮመንት ላይ ገብታችሁ ደግሞ ከዚህ ቪዲዮ የተማራችሁትን የጠቀማችሁን ነጥብ ኮመንት ለምታደርጉልን 2 ሰዎች The Power of Positive Thinking የሚለውን በኖርማን ቪንሰንት ፔል የተጻፈውን መጽሐፍ የምትሸለሙ ይሆናል። ሰላማችሁ ይብዛ።